ተወልጄ ያደግኩት ምንጃር ውስጥ ነው። ሁለተኛ ደረጃ ትምህርት ስጨርስ ውጤት ስላልመጣልኝ ወደ አረብ ሀገር ለመሄድ አሰብኩ። እሱን ለማሳካት ወደ አዲስ አበባ መሄድ ነበረብኝና ጉዞ ወደ ሸገር። ታዲያ በሚጓዝበት መኪና ውስጥ አንድ ሸገር ልጅ ተዋወቅኩ። ትህትናውና ለሴት ልጅ ያለው ክብር፣ እንክብካቤው እጅግ ይማርካል። ወዴት እንደሚሄድ ጠየቀኝ። እኔም ምንም ሳልደብቅ ነገርኩት። መልካም ምኞቱንም ገለጸልኝ። አይደርስ የለ አዲስ አበባ ደረስን። የት እንደማርፍ ጠየቀኝ። ከማላውቀው አክስቴ ጋር እንደማርፍ ነገርኩት። ስልክ ተለዋወጥን። እንደምንገናኝ ተነጋግረን ተለያየን። አቤት አውቶቡሱ ምነው አዲስ አበባ ባልደረሰ ነበር ያሰኘኝ። ጨዋታው በተለይ ምንም ጓደኛ እንደሌለውና ቤተሰቦቹም ለሱ ግድ እንደሌላቸው ሲነግረኝ አንጀቴን ነበር የበላው። ከማላውቃት አክስቴ ዘንድ ደርሼ የማርፍበት ክፍል ተሰጥቶኝ አረፍ አልኩ። አይምሮዬ ግን ማረፍ አልቻለም። መተኛት አልቻልኩም። ስልኬን በእጄ ይዤ ጥሪውን በናፍቆት እጠባበቃለሁ። ደወለ። ውስጤን በሐሴት ሞላው። እነዚያን የማይጠገቡ ጨዋታዎቹን እያጫወተኝ እኩለ ሌሊት አለፈ። በነጋታው ልንገናኝ ተቀጣጠርን። ስልኩ ተዘጋ። ስልኩ ተዘጋ። አዲስ አበባ ላይ በቆየሁባቸው ጥቂት ጊዜያቶች ደስ የሚል ጊዜ አሳለፍን። በጣምም ደስተኛ ነኝ። ቪዛዬ እስኪመጣ ድረስ ወደ ቤተሰቦቼ መሄድ ነበረብኝና ሳልወድ በግድ እየከፋኝ ወደ ቤተሰቤ ተመለስኩ። በስልኩ ጊዜ የምንገናኝ ነበር። የደስታዬ ምንጭም ስለሆነ እጅግ ደስ ብሎኛል። ጉዳይን ከጀመርኩበት ቢሮ ቪዛዬ እንደመጣ ሲደወልልኝ በፍጥነት ወደ እሱ ጋር ነበር የደወልኩት። ቀደም ብዬ እንድሄድና የመሳፈሪያ ቀኔ እስኪደርስ አብረን እንድናሳልፍ ጠየቀኝ። አረ ዛሬውኑ የመመጣልክ አልኩት። ደስ አለው። እኔም እንደዛው። ቤተሰቦቼን ተሰናብቼ ጉዞ ወደ አዲስ አበባን በጣም ወድጃታለሁ። ከግርግሯ በተጨማሪ የማፈቅረውንም ልጅዋ ስላለችኝ ወደድኳት። ታዲያ ልክ አውቶቡስ ተራ እንደደረስኩ ወደ አክስቴ ቤት አልነበረም ያመራሁት። እሱ ነበር የተቀበለኝ። በናፍቆት ተጠመጠምኩበት። እሱም በስስት እያየኝ አቅፎኝ ሳመኝ። ወዴት እንደሚወስደኝ እኔም አልጠየቅኩትም። እሱም አልነገረኝም። ዝም ብዬ ተከተልኩት። እንዴት በአጭር ጊዜ ውስጥ እንዲህ ላምነውና ልወደው እንደቻልኩ እያሰብኩ በራሴ ተገረምኩ። በታክሲ ጉዟችንን ቀጠልን። በአጭር ጊዜ ውስጥ ራሴን አሳልፌ ቢሰጠው እጅግ ደስተኛ ነኝ። ከሱ ጋር ስሆን የሚሰማኝ ደስታ አይነት በህይወቴ ሙሉ ተሰምቶኝ አያውቅም። ከሱ ጋር ስሆን ፍጹም ሰላምና እረፍት ይሰማኛል። ስለዛ በጣም ደስተኛ ነኝ። ወደ አንድ ትልቅ ሆቴል ይዞኝ ገባ። ለምን እንደሆነ ስጠይቀው ዝም ብለሽ ተከተኝ አለኝ። የተወሰኑ ደረጃዎችን በእግራችን ከወጣን በኋላ ልክ የአንዱ ክፍል በር ላይ ስንደርስ የበሩን ቁልፍ ከኪሱ አውጥቶ ከፈተና እንድገባ በትህትና ጠየቀኝ። ወደ ውስጥ ስገባ ያየሁትን ነው ማመን ያቃተኝ። ክፍሉ በቀይ የጽጌረዳ አበቦችና በትንንሽ ሻማዎች አሸብርቋል። የክፍሉ መዓዛ እጅግ ያውዳል። ነፍሴ በሐሴት ተሞላች። እንዲህ አይነቱን ነገር በአንዳንድ ፊልሞች ካልሆነ በህይወቴ ይቻላል። ዘልዬ ተጠመጠምኩበት። እሱን ስላገኘውም የእድለኝነት ስሜት ተሰማኝ። ጥዬው መሄድ እንደማልችል ስነግረው በፍጹም አለ። በሱ ምክንያት ከዓላማዬ እንድሰናከል እንደማይፈልግ ነግሮ አሳመነኝ። በመሃላችን ፍቅርና ጽናት ካለ ስመለስም አብረን እንደምንኖር ነገረኝ። ቃልም ገባልኝ። እኔም ቃሌን ሰጠሁት። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው አለኝ። ቃሉን አመንኩ።
በእምነትና በተስፋ ፍቅሬን እንደምጠብቅ አጥብቄ ነገርኩት። አመነኝ፣ ተማመንን። እስከምሄድበት የነበረን ጊዜ ደስ በሚል ሁኔታ አብረን አሳለፍን። ፍጹም ፍቅር በመሃላችን ነበር። ዛሬ የምሄድበት ቀን ደርሶ አየር ማረፊያ ያገኛለሁ። እንደምንለየው ሳስብ እንባዬ ገደብ አጣ። ልቤ ተሰበረ። እሱም በጣም ከፍቶታል። እኔን ሆድ ላለማስባት ሲል ሆዱን በሆዱ ይዞ እኔን ያጽናናኛል። የመብረሪያ የመጨረሻዋ ሰዓት እስክትደርስ ድረስ እቅፉ ውስጥ ተወሽቄ አነበዋለሁ። ባልለየው ምንኛ ደስ ባለኝ። ግን ደግሞ ግድ ነው። ጉዞ ወደ ሳውዲ። ልክ የምሰራበት ቤት ስደርስ ስልክ አስፈቅጄ ደወልኩለት። ተላቀስን። ቃላችንንም ደገምነው። እንድጎብዝና እንድበረታም ነገረኝ። እሺ አልኩት። ጎበዝኩ፣ በረታሁም። የሄድኩ አካባቢ የወር ደመወዜ እስኪያንሰኝ ድረስ ነበር ስልክ የምደውልለት። ናፍቆቱን አልቻልኩም። ቤተሰቦቼን ፍጹም ረሳው። በኋላ ግን ስልክ ማብዛት እንደሌለብኝና ገንዘቤን በስርዓት መያዝ እንዳለብኝ መከረኝ። እሺ ብዬ ሁሉንም ነገር አደረኩት። በሱ ምክርም ጠንካራ ሰራተኛ ሆንኩ። አንድ ቀን ታዲያ ስደውል አሞት ሆስፒታል እንደሆነና ቀዶ ጥገናም ሊደረግለት እንደሆነ ነገረኝ። በጣም አዘንኩ፣ አለቀስኩ። ቤተሰቦቹ ለሱ ግድ እንደሌላቸው ነግሮኛል። ብቻውን አሳዘነኝ። ልምጣና ላሳክምህ አልኩት። አይሆንም፣ ይልቁንም የምታክመበት ብር ስለሚያስፈልገኝ በርትተሽ እየሰራሽ ላኪልኝ አለኝ። እኔም አጠራቅሜ የነበረውን ብር ሁሉ ላኩለት። ከዛም በኋላ ያለውን ደሞዜን ይቸግረው ይሆናል እያልኩ በየወሩ እየተቀበልኩ ልክለት ጀመረ። አሁን 2 ዓመት ከመንፈቅ ሆኖኛል። ወደ ሀገሬ መሄጃም ደርሷል። ደውዬ ነገርኩት። በደስታ እንደሚቀበለኝ ነገረኝ። ሀገሬ ደረስኩ። ፍቅሬን፣ ያን የናፈኩትን አገኘሁት። ተቃቀፍን። ሰው ጉድ እስኪል ተላቀስን። ታክሲ ይዘን ጉዞ ጀመርን። ወዴት እንደምንሄድ ጠየቅኩት። የሚያሳየኝ ነገር እንዳለ ነገረኝ። እሺ ብዬ ጉዞዬን ቀጠልኩ። ከአዲስ አበባ መውጫ አካባቢ ስንደርስ ታክሲው ቆመ። ወርደን እሱ ሻንጣዬን እየጎተተ እኔንም እየመራ ወደ አንድ የሚያምር አዲስ ግቢ ይዞኝ ገባ። የማን ቤት ነው አልኩ ጨንቆኝ። የበሩን ቁልፍ ከበሩ ላይ ነቀለና ይህ አንቺ ቤት ነው፣ የልፋትሽ የድካምሽ ውጤት ብሎ ቁልፉን አስረከበኝ። ራሴን መቆጣጠር አልቻልኩ። ወደኩ፣ ራሴን ሳትኩ። ትንሽ ቆይቼ ስነቃ ታፋው ላይ አንተርሶኝ በውሃ የረጠበ ፎጣ ግንባሬ ላይ አድርጎልኝ እንባው ከሁለቱም አይኖቹ እየወረደ ያየኛል። እኔም ሳየው እንባዬ ያለኔ ፍቃድ አይኖቼን ጥሶ መውረድ ጀመረ። የምለው ግራ ገባኝ። ደስታ አስክሮኛል። እሱ ግን አይኖቼን በፍቅር እያየ ያችን ቃል ደገመልኝ። እምነት፣ ተስፋ፣ ፍቅር፣ እነዚህ 3ቱ ጸንተው ይኖራሉ። ከሁሉም የሚበልጠው ግን ፍቅር ነው አለኝ። አዎ እውነት ነው። ከሁሉም የሚበልጠው ፍቅር ነው። ፍቅርን ያስበለጠና ያከበረ ደግሞ ይሁን እንደኔ በደስታ ይኖራል። አሁን ተጋብተን የ3 ልጆች እናትና አባት ሆነናል። ልጆቻችንም በእምነት፣ ተስፋ፣ ፍቅር ይባላሉ። ለሁላችንም ፍቅር ይስጠን። አሜን።